ስለ ሃይ ፋንክሽኒንግ ዲፕሬሽን ልታወያየን ወይም ሀሳቦችን ልታጋራን ማለት ነው። ሰሚራ ባዮላኪሊንግ ስላት ያው በእንግሊዝኛ የተጻፈ ስለሰጠችኝ ስለ ትርጉም ችግር ቅርታ እየጠየቁኝ በአማርኛ ተተረጎመ በእንግሊዝኛ እንደሰጠችኝ በእንግሊዝኛ ነባዋለሁ ማለት ነው። ሰሚራ ኑረዲስ is a counseling psychologist, mental health advocate and trainer of depression. As a dedicated psychologist with extensive experience in mental health treatment and research, she is passionate about empowering individuals and communities through effective psychosocial support and culturally responsive therapy. Is a bachelor's degree in psychology from Harvard University and an ongoing master's in counseling psychology from Addis Ababa University. She has laid a strong academic foundation that informs her practice. Her tenure at AHA Psychological Services equipped her with diverse responsibilities, from client services to psychological assessments, enhancing her proficiency in counseling psychology and psychotherapy. She is also a basic consultant on PPT, certified by the World Associate for Positive and Contract Therapy. She has completed certifications in CBT, counseling supervision, image gap, and neurolinguistic programming. Currently, she is working as MHBSS officer at Jesuit Refugee Center. Now, what can I ያው አዌርነስ ክሪኤሽን ሰውን ማንቃት ነውና በዚህ ርዕስ ዙሪያ ላይ ሰውን ብናነቃ የተሻለ ነው ብዬ ስላሰብኩኝ ነው ይሄንን ርዕስ ይዤ የመጣሁት። መጀመሪያ ሃይ ፋንክሽኒንግ ዲፕሬሽንን ለመረዳት ዲፕሬሽንን ራሱን መረዳት አለብን። ዲፕሬሽን ምንድነው ብለን እንጠይቃለን መጀመሪያ ማለት ነው። ዲፕሬሽን ብዙ ሰው ድብርት ይላል፣ የድብርት ህመም ይባላል በአማርኛ። ድብርት ዲፕሬሽንን አይገልጽም፣ ሞር ኦፍ ድባቴ ነው። መደበትና መደበር ቱ ዲፍረንት ቲንግስ። አሁን መደበር ሲሆን ሰዎች እንደ ማንኛውም ኢሞሽን ቦርደምን ለተወሰነ ጊዜ ይሄ ኦፍ መሆንን ትንሽ ጥሩ ስሜት አለመሰማትን ኤክስፒሪየንስ እናደርጋለን። ያ መደበር ነው። ድባቴ ሲሆን ግን ኢትስ ሜንታል ሄልዝ ኮንዲሽን፣ የአይምሮ ጤና ህመም ነው። ህመም ስንል ደግሞ አንድ ህመም ማሟላት ያለበት የራሱ የሆነ ክራይቴሪያዎች አሉት። ዲፕሬሽን ብዙ አይነት ዲፕሬሽን አለ። በደንብ በኋላ ላይ ዲቴል እናየዋለን። ግን ዩዥዋሊ ሜጀር ዲፕሬሲቭ ዲስኦርደር ተብሎ አንድ ሰው ዲያግኖስ ለመደረግ ማሟላት ያለበት የራሱ የሆነ ክራይቴሪያ አለው። ይሄ የመደበቱ ስሜት ዲስፔር መሆኑ ዩዥዋሊ ዲፕሬሽን ከሆፕለስነስ እና ወርዝለስነስ ጋር ይያያዛል። በህይወት ተስፋ የመቁረጥ ተስፋ የማጣት ወይም ዋጋ የለኝም ብሎ ከማሰብ ጋር የተያያዘ አይነት ስሜቶችን ብዙ ጊዜ ያስተናግዳሉ ሜጀር ዲፕሬሲቭ ዲስኦርደር ላይ ሰፈር የሚያደርጉ ሰዎች። ያ ስሜት ግን ረዘም ያለ ጊዜ የሚቆይ ስሜት ነው። እንዳልኳችሁ እንደ ቦርደም እንደ መደበር የሆነ ሰዓት መጥቶ የሚጠፋ የሆነ ኦን ኤንድ ኦፍ የሆነ ነገር አይደለም። ዲፕሬሽን ኮመን ከሆኑ ሜንታል ሄልዝ ዲስኦርደርስ ውስጥ ከምንላቸው አንዱ ነው። ብዙ ሰዎች ኤክስፒሪየንስ ከሚያደርጓቸው ሜንታል ሄልዝ ኢሹዎች አንዱ ነው። ያው አሁን ኢንተርናሽናሊ ከአራቱ ሰው አንድ ሰው ሜንታል ሄልዝ ኮንዲሽንን ኤክስፒሪየንስ ያደርጋል ይባላል። ኢት ማይት ቢ ኦሲዲ ሊሆን ይችላል፣ አንዛይቲ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል። ግን ዋን ኦፍ ኮመን ከሚባሉ ብዙ ሰዎች ኤክስፒሪየንስ ከሚያደርጓቸው የአይምሮ ጤና እክሎች መካከል አንዱ ዲፕሬሽን ነው። ዲፕሬሽን ከሚያስብለው ነገሮች ምንድነው? ወይም ደግሞ ሰዎች ምንን ኤክስፒሪየንስ ያደርጋሉ፣ ምንን አፌክት ሲያደርጋቸው ነው፣ ምናቸውን ሲነካው ነው ዲፕሬሽን የምንለው ብለን ስናስብ ብዙ የህይወት አስፔክቶቻችንን ይነካል። ከኢንተረስት፣ ከሙድ፣ ከስሜት፣ ከእንቅልፍ፣ ከአፒታይት፣ ከአስተሳሰብ ኮንሰንትሬት ከማድረግ አንጻር ብዙ ነገሮቻችንን ይነካሉ። አንዳንድ ጊዜ ደግሞ ሰዎች ብዙ ጊዜ ከፊሊንጎቻችን ጋር ኢንተች ሳንሆን ስንቀር፣ ስለዚህ ከራሳችን ጋር መሆን ሳንችል ስንቀር እና ፊሊንጎቻችንን ኢግኖር ስናደርጋቸው ምን ማምጣት ይጀምራሉ? ፊዚካል ሲምፕተሞች ወይም አካላዊ የሆኑ ሲምፕተሞችን ያመጣሉ። ራስ ምታት፣ ጨጓራ መታመም፣ ወገብ መታመም፣ ይሄ የጆይንቶች ህመም። ብዙ ጊዜ ሰዎች ራሴን አመመኝ፣ ጨጓሬን አመመኝ ወይ የሆነ ነገር አመመኝ ይሉና ህክምና ቦታ ላይ ይሄዳሉ። ሙሉ ሄልዝ ምርመራ አድርገው ምንም የለብህም ይባላሉ። ያ ምንድነው? አይምሯችን ስትሬስድ ይሆናል ወይም ሎድ ይበዛበትና ያንን ሎድ ግን እኛ ማስተናገድ እንትን ሲለንና
አክሴፕት ማድረግ ያቅተናል አይደል? የአይምሮ ችግር አለብኝም ብለን አክሴፕት ማድረግ ሲከብደን ቦዲ ምን ማድረግ ይጀምራል? በራሱ መንገድ ፊሊንጉን ማውጣት ይጀምራል። ሶ ምን ማድረግ ይጀምራሉ? ሰዎች ሲምፕተማይዝ ማድረግ ይጀምራሉ። ሶማታይዝ ማድረግ ይጀምሩና ፊዚካል ሲምፕተሞችን ያመጣሉ። ሙዳችን ፐርሲስተንት የሆነ ስንል ቅድም እንዳልኳችሁ ሜጀር ዲፕሬሲቭ ዲስኦርደርን ዲያግኖስ ለማድረግ አትሊስት ፎር 2 ዊክስ ለ2 ሳምንት የቆየ አይነት ይሄ ድብር ማለት ድብቴ ማለት ስሜት፣ ከአልጋ መውጣት ያለ መፈለግ፣ እንቅልፍ አለመተኛት ወይ ደግሞ ረጅም ሰዓት እንቅልፍ መተኛት፣ ቶታሊ ወይ ምግብ አለመብላት ወይ ደግሞ በጣም ምግብ መብላት፣ ይሄ ሰደን የሆነ ዌት ጌን ሊሆን ይችላል፣ ዌት ሎስ ወይም መወፈር ወይ በጣም መግሳት ሊሆን ይችላል። እነዛ ሲምፕተሞች ግን ለምን ያህል ጊዜ የቆዩ ናቸው? አትሊስት ፎር 2 ዊክስ የቆዩ ስሜቶች ይሆናሉ ማለት ነው። ሌላኛው ዲፕሬሽንን ከሌሎች ሜንታል ሄልዝ ኢሹዎች ለየት የሚያደርገው ምንድነው? ወይም የመጀመሪያው ሲምፕተማችን የምናውቀው ምንድነው? ሰዎች ኢንትረስት ማጣት ይጀምራሉ። እስከዛሬ ህይወት ላይ የሚያስደስታቸው የሚያዝናናቸው፣ እስከዛሬ ረጅም ጊዜ ከእናንተ ጋር ለምሳሌ እየወጣ ሻይ ቡና የሚል ጓደኛችሁ ሊሆን ይችላል። ኦል ኦፍ ሰደን አያዝናናውም ያ ነገር። በቃ ሻይ መጠጣት አልፈልግም፣ ከቤት መውጣት አልፈልግም ማለት ሊጀምር ይችላል። በጣም ፊልም ማየት የሚወድ ጓደኛችሁ በበነጋታው በጭራሽ ፊልምን ቢያይ ምንም ቢያይ በቃ መደሰቱ እየጠፋ ይሄድና ለሚወዱት ነገር ህይወታቸው ላይ ጣዕም ለሚሰጣቸው ነገር ቴስት ያጣሉ፣ በቃ ደስታን ያጣሉ። እና አንደኛው ዲፕሬሽንን ሰው ላይ ዲቴክት የምናደርግበት መንገድ ያ ነው። ሌላኛው ቶትስ ላይ አስተሳሰብ ላይ በጣም ሲቪየር እየሆነ ሲሄድ ነገሮቹ እየከበዱ ሲሄዱ ቅድም እንዳልኳችሁ ከሆፕለስነስ እና ወርዝለስነስ ጋር ስለሚያያዝ አብዛኛው ቶት ወደ ሱሳይዳሊቲ ይሄዳል፣ ወይም ራስን የማጥፋት ረጅም ሰዓት ስለሞት ማሰብ፣ ዲዛይዴሽን ይኖራቸዋል። በቃ ይሄ ዓለም ትርጉም የላትም ህይወት ትርጉም የለውም አይነት የሚሉ አይነት እንትኖችን ይነግሩናል። አሁን ጓደኞቻችን ምናምን ሲሆኑ ወሬ እያወራን ምናምን ድንገት ቻለ ምን ዋጋ አላት መሞት እኮ ነው የሚሻለው ምናምን ይሉናል። ድንገት የሚያስደነግጡን አይነት ሲምፕተሞች ይኖሯቸዋል እና ከቶት ጋር ተያይዞ እሱ ነው። ሌላኛው ኮንሰንትሬሽን ማጣት፣ በጣም ጭንቅላታችን ቢዚ ይሆንና ኮንሰንትሬት ማድረግ ያቅተዋል። በፊት ስራቸው ላይ ዴዲኬትድ የነበሩ ሰዎች፣ ትምህርታቸው ላይ ዴዲኬትድ የነበሩ ሰዎች ኮንሰንትሬት አድርገው የሆነ ቦታ ላይ ራሱ ተረጋግተው መቀመጥ ሊያቅታቸው ይችላል። እንደዚህ አይነት ነገሮችም ዊትነስ ይደረጋሉ። ከዛ ውጭ ጊልት ይሰማቸዋል፣ የጥፋተኝነት ስሜት። አሁን ሪዝነብል የሆነ የጥፋተኝነት ስሜት ብዙ ሰዎች ኤክስፒሪየንስ ልናደርግ እንችላለን። ነገር ግን ሲቪየር የሆነ ይሄ ውስጥን ማንነትን የሚጎዳ አይነት ጊልትም ኤክስፒሪየንስ ሊያደርጉ ይችላሉ። እነዚህ የተወሰኑት ናቸው፣ ሁሉም ሳይሆኑ የተወሰኑት ሰውን ዲፕሬሽን አለበት እንዴ ድባቴ ያለበት እንዴ ብለን እንድንጠይቅ ከሚያደርጉን ሲምፕተሞች አንድ ናቸው፣ የተወሰኑት ናቸው ማለት ነው። ሌላኛው የዲፕሬሽን ኤፒሶዶች እንደ ኤፒሶድ ናቸው። ኤፒሶድ ስንል የተወሰነ ጊዜ እንደዚህ መጥቶ ሳይለቅ ረጅም ጊዜ የሚቆይ ነገር ይሆናል። እነሱ ከምን ይለያሉ? ይሄ ቀን ከቀን ሙድ ፍላክቹዌሽኖች አሉን አይደል? የሆነ ሰዓት ደስ ይለናል፣ የሆነ ሰዓት ይደብረናል፣ የሆነ ሰዓት እንናደዳለን። እንደዛ አይነት አይደለም። አንድ ሰው ሜጀር ዲፕሬሲቭ ዲስኦርደር ወይም ክሊኒካል ዲፕሬሽን ካለበት ይሄ ስሜት ፐርሲስተንትሊ አትሊስት ነው ትንሹ ለ2 ሳምንት የሚቆይ አይነት ፊሊንግ ይኖረዋል ማለት ነው። ሜጀር ዲፕሬሲቭ ዲስኦርደር ሲሆንና ክሊኒካል ዲስኦርደር ሲሆን በስነስርዓት በሕክምና ባለሙያ ዲያግኖስ የሚደረግ ዲፕሬሽን ሲሆን እየቆየ ሲሄድ ኖቲስ መደረግ ይጀምራል። አሁን ብዙ ሰዎች እኛ አሁን ስለምናወራው ሃይ ፋንክሽኒንግ ዲፕሬሽን ትንሽ ሃይድ የሚደረግ ነው፣ መደበቅ የሚችል ነው። ክሊኒካል ዲፕሬሽን ሲሆን ግን እየቆየ ሲሄድ እኛ ራሱ ኖቲስ እናደርገዋለን። የዛ ሰው ባህሪ እየተቀየረ ቅድም እንዳልኳችሁ ፊዚካሊም ወይ ሊወፍር ይችላል ወይ ሊከሳ ይችላል። በጣም ዳውን የመሆን በቃ ይሄ ካልጋ ያለ መነሳት፣ እንቅልፍ ረጅም ሰዓት የመተኛት በቃ አጠቃላይ በፊት የምናውቀው ማንነታቸው እየቀነሰ የመሄድና የመታየት አይነት ባህሪ ይኖረዋል። ያኔ ነው እኛም ራሳችንም ላይ ሆነ አጠገባችን ላይ ያለ ሰው ላይ እንደዚህ አይነት ሲምፕተሞችን ስናይ ኦኬ ኢት ማይት ቢ ዲፕሬሽን ሊሆን ይችላል ብለን ማየት እንችላለን፣ እነዚህ ነገሮች ሲከሰቱ ማለት ነው። ሶ ዲፕሬሽን ብዙ አይነት ነው። አትሊስት በትንሹ ከ9 አይነት በላይ የሆኑ ዲፕሬሽንን የሚያመጡ ኮንዲሽኖች ወይም ደግሞ የዲፕሬሽን አይነቶች አሉ። የተወሰኑትን ነው እዚህ ጌጅ የመጣሁት። እስካሁን ሳውራችሁ የነበረውና በዲኤስኤም ሪኮግናይዝ ተደርጎ አንድ ዋና ዲያግኖስ የሚደረገው ዲፕሬሽን ምንድነው? ኤምዲዲ ነው ወይም ሜጀር ዲፕሬሲቭ ዲስኦርደር ተብሎ በሕክምና ባለሙያዎች ዲያግኖስ የሚደረገው ዲፕሬሽን ነው። እሱኛ
ቅድም እንዳልኳችሁ የመከፋት ስሜት፣ በጣም የመውረድ ዳውን የመሆን ሚዝረብል የመሆን እና አትሊስት 2 ሳምንት አይነት የመቆየት ባህሪ አለው። ሁለተኛው ዲስቲሚያ ወይም ፐርሲስተንት ዲፕሬሲቭ ዲስኦርደር የምንለው ነው። ዲስቲሚያ ምንድነው? እነዚህ የዲፕሬሽን አይነት ሲምፕተሞች ይኖሯቸውና ቅድም እንዳልኳችሁ ዲፕሬሽን ሁሉም ሰው ላይ አንድ አይነት ሲምፕተም አይደለም፣ አንድ አይነት ምልክት አይደለም ያለው። ግን ቅድም ካወራናቸው ምልክቶች ውስጥ የተወሰነ ይኖርና ግን ረጅም ጊዜ ነው የሚቆየው። which means አንድ ሰው እንደዚህ አይነት ተከታታይ ስሜት ኖሮት 2 ዓመት ከሞላው ዲስቲሚያ ወይም ፐርሲስተንት ዲፕሬሲቭ ዲስኦርደር እንለዋለን። በኋላ ላይ ስለዚህኛው በደንብ እናወራለን ከሃይ ፈንክሽኒንግ ዲፕሬሽን ጋር ተያይዞ። ሌላኛው ሲዝናል አፌክቲቭ ዲስኦርደር ነው ወይም ደግሞ ሲዝናል አፌክቲቭ ዲፕሬሽን አለ። ሲዝኖችን ተከትሎ ስንል ለምሳሌ በጋ ሲሆን ሙቀት የማይስማማው ወይም በጣም ፀሐይ የሚጠላ ምናምን አይነት ሰው ሲሆን ሲዝኑን ተከትሎ በጋ በመሆኑ ምክንያት ብቻ መስከረም በመግባቱ ብቻ ዲፕሬሽን የሚይዘው ሰው አለ። ወይም ደግሞ ብዙ ሰዎች ዲፕሬስድ የሚሆኑት በእኛ ሀገር ኮንቴክስት መቼ ነው? ክረምት ላይ ነው። በጣም ዝናብ ሲሆን፣ በጣም አየሩ ጨፍጋጋ ሲሆን ብዙ ሰዎች ያኔ ዲፕሬሽንን ኤክስፒሪየንስ ማድረግ ይጀምራሉ። ሶ ያ እንትን የሚቆየው ግን ያ ዲፕሬሽን የሚቆየው ግን አኮርዲንግ ቱ ዘ ሲዝን ነው። ልክ ሲዝኑ ሲቀየር ከበጋ ክረምት ሲገባ ወይም ደግሞ በጋው ከሆነ ዲፕሬስድ የሚያደርጋቸው ከበጋ ክረምት ሲገባ ይጠፋል። ሶ ምንድነው ሲዝኑ ላይ ዲፔንደንት የሆነ አይነት ዲፕሬሽን ነው። ሌላኛው ፖስትፓርተም ዲፕሬሽን ነው። ፖስትፓርተም ዲፕሬሽን ነው የምንለው ሴቶች ከወለዱ በኋላ ብዙ ጊዜ ኤክስፒሪየንስ የሚያደርጉት አይነት የዲፕሬሽን ነው። አንዳንድ ጊዜ የፖስትፓርተም ዲፕሬሽን አንዛይቲም አለ። ከዛ ደግሞ በጣም እንትኑ ሲቪያሪቲው ሲጨምር፣ ሰፖርት ሲስተም የማጣት ሁኔታ ሲኖር፣ ፊሊንጎቹ የመጠንከር አይነት ሲኖራቸው ወደ ሳይኮሲስም የመሄድ ከባድ የሆነ የአእምሮ ጤና ጫናም የመፍጠር አይነት አላቸው። ሶ ያ ግን የሚመጣው ምንድነው? አንደኛ ብዙ ጊዜ የላይፍ ዲሲዥኖችን ኩዌሽን ማድረግ ይታያል። ኦቨርዌልም የመሆን ቶታሊ የላይፍ ስታይል መቀየር፣ የሆርሞናል መቀየር፣ እነዛ እንትኖች ችግሮች ምን ያመጣሉ? በጣም ከፍተኛ የሆነ የአእምሮ ጫና ስለሚፈጥሩ በጣም እንትን ነው ባይዘዌ እናቶቻችን እኛ የለመድነው እህቶቻችን ሴቶች ብዙ ጊዜ ስሜታቸውን የመደበቅ ጉዳይ ነው እንጂ ፖስትፓርተም ዲፕሬሽን በጣም የተስፋፋ ኢሹ ነው። ቅርብ ብላችሁ የምታጠባን ሴት አራስ የሆነችን ሴት ምናምን ስታዩት ስታዋሯት ብዙ ጊዜ ዲፕሬስድ የመሆን እንትን አላቸው። በተለይ የወለዱ ሰሞን ላይ ጠያቂ ያለ የኛው ባህል እንደውም ጥሩ ነው አይደል? ይመጣሉ ሰዎች አጥሚት ይዘው ይመጣሉ፣ ቁርስ ይዘው ይመጣሉ ምናምን። ከዛ ልክ እሷ እየጠነከረች ምናምን ስትሄድ ማተርኒቲ ሊቫ እስከሚያልቅ ድረስ ሰዎች ይጠፋሉ። ሶ ያቺ ሴት ላይፍ የነበራት ውጪ የምትወጣ ስራ የምትሰራ ብዙ አክቲቭ የሆነች ሴት ምን ሆና ቁጭ ትላለች? የማይናገር ምላሽ የማይሰጥ አራስ ልጅ ይዛ ቤቷ ውስጥ ብቻዋን ረጅም ሰዓት ሲያሳልፉ ብዙ አይነት ነገሮች ጭንቅላት ላይ የመመላለስ ከራስ ጋር ረጅም ጊዜ ቁጭ ብሎ ማሳለፍ እስከዛሬ ያላገኙትን አይነት ማንነት ያመጣሉ። ያ ምን ይፈጥራል? በጣም ከፍተኛ የሆነ የአእምሮ ጤና ጫና ይፈጥራል። ሶ ያ ነው ዲፕሬሽኑንም አንዛይቲውንም የሚያመጣው። ሶ ሁሉም ሰው ነገሮችን የሚያስተናግድበት መንገድ ስለሚለያይ አንዳንዶቹ ላይ አንዛይቲ ይታያል፣ አንዳንዶቹ ላይ ዲፕሬሽን ይታያል። ግን እንዳልኳችሁ ሰፖርት ሲስተም ከሌለ ሄልፕ የሚያገኙበት እርዳታ የሚያገኙበት መንገድ ሳይኖር ሲቀር ደግሞ በጣም ልኩን ያጣና ወደ ሳይኮሲስ የመሄድ አይነት ባህሪ ያለው ማለት ነው። ሌላኛው ባይፖላር ዲስኦርደር ነው። ባይፖላር ዲስኦርደር በሁለት ጽያፍና ጽያፍ ያለ ነገር ነው። ዳርና ዳር ያለ ነገር ጽንፍ ነው ይባላል። በሁለት ጽንፍ መካከል ያለ ነገር ነውና አንደኛው ኤፒሶድ ማኒያ ነው፣ አንደኛው ኤፒሶድ ዲፕሬሽን ነው። ሶ የባይፖላር አንደኛው ዲፕሬሽን አንደኛው ፖላሩ ምንድነው? ዲፕሬሽን ነው ወይም በጣም ሎ የመሆን ባይፖላር እንግዲህ ዋናዎቹ ሲቪየር ከሚባሉ ሜንታል ሄልዝ ኢሹዎች ውስጥ አንዱ ነውና ልክ ዲፕሬሽኑም ሲመጣ በጣም የወረደ ዲፕሬሽን ሊሆን ይችላል። ማኒያውም ሲመጣ በጣም ከፍተኛ የሆነ ማኒክ መሆን ሊሆን ይችላል። ሶ ምንድነው ባይፖላር ውስጥ ራሱን የቻለ የዲፕሬሽን ኤፒሶዶች አሉት። በመሃል የሚፈጠር ባይዜ ሁሉም ባይፖላር ያለው ሰው ዲፕሬሽንን ኤክስፒሪየንስ ያደርጋል ማለት አይደለም። ባይፖላር ራሱ ታይፕ 1 አለው፣ ታይፕ 2 አለው። ወይ ደግሞ ምንም አይነት ዲፕሬሽንን ኤፒሶድ የማያዩ ባይፖላር ፔሸንቶች ሊኖሩ ይችላሉ። ወይም ደግሞ ዲፕሬሽኑ ሲሆንና ማኒያው የሚጠነክር ወይም ደግሞ ዲፕሬሽኑ የሚጠነክርና ማኒያው የሚላላም አይነት ዲፕሬሽን አለ። ሁሉም ሰው ኤክስፒሪየንስ ያደርገዋል ማለት አይደለም። ግን አንደኛው የዲፕሬሽን ታይፕ የባይፖላር ዲፕሬሽን ነው። ሌላኛውና የመጨረሻው ያስኩት ሳይኮቲክ ዲፕሬሽን ነው። ይሄ ደሞስት ሲቪየር የሆነው ወይም ደሞስት ጠንካራ የሆነው አይነት ዲፕሬሽን ሲመጣ ሆስፒታላይዜሽን የሚፈልግ
ግዴታ የፕሮፌሽናል ሄልፕ የሚፈልግ አይነትም ዲፕሬሽኖች አሉ። በስነ ስርዓት ካልታከሙ በጣም ከፍተኛ ተጽዕኖ የሰው ህይወት ላይ የሚያመጡ ወደ ሱሳይዳሊቲ የሚያመሩ አይነት ወይም ደግሞ አጠቃላይ ወደ ሳይኮሲስ ራሱ የሚሄዱ አይነት ዲፕሬሽኖች አሉ ማለት ነው። ሶ እኔ ወደ ዛሬው ታይትል ስገባ ዛሬ ዋና የምናወራው ስለምንድን ነው? ስለ ሃይ ፈንክሽኒንግ ዲፕሬሽን ነው። ሶ ዲፕሬሽንን ስናወራ እስካሁን ምን አወራን? በብዛት ምንን ኮንሲስት ያደርጋል? በጣም ሎ የሆነ ስሜት፣ በጣም ወደታች የወረደ በቃ መነሳት ያለ መፈለግ፣ የመደበር የመደበት አይነት ስሜት ነው ብለናል። ሶ ሃይ ፈንክሽኒንግ ዲፕሬሽን ምንድን ነው? ክሊኒካል ተርም አይደለም፣ በህክምና ዲያግኖስ የሚደረግ ተርም አይደለም። ሃይ ፈንክሽኒንግ ዲፕሬሽን በብዛት ሃይ ፈንክሽኒንግ ዲፕሬሽን ያላቸው ሰዎች ዲያግኖስ የሚደረጉት በፐርሲስተንት ዲፕሬሲቭ ዲስኦርደር ወይም በዲስቲሚያ ነው። ነገር ግን እነዚህ ሰዎች ያላቸው ሲምፕተም ማይልድ ነው፣ ሲቪየር አይደለም። ቅድም እንዳልኳችሁ በጣም በቃ ይሄ ከአልጋ አልወጣም ምናምን የሚል አይነት ስሜት አይደለም ያላቸው፣ ማይልድ የሆነ ሲምፕተም ነው ያላቸው። ግን ምንድነው ፈንክሽን ያደርጋሉ። ስራ ቦታችሁ ላይ አብረዋችሁ የሚሰሩ ሰዎች ናቸው፣ በጣም ኢፌክቲቭ ሰዎች ናቸው፣ በሶሻል ላይፋቸው ላይ አክቲቭ ናቸው፣ በቤተሰቦቻቸው ላይ በደንብ አክቲቭ የሆኑ ሰዎች ናቸው። ነገር ግን ውስጣቸው ሁልጊዜ ምን አለ ነው? ዲስፔር አለ። ይሄ ከላይፍ የምናገኘው ኤክስፔክት የምናደርገው የምንጠብቀው ደስታ አለ አይደል? ሰው ሰርቶ ሰክሰስፉል ሲሆን ኤክስፒሪየንስ ሊያደርገው የሚገባ ደስታ አለ፣ ወይም ደግሞ ሊያገኘው የሚገባው ሳቲስፋክሽን ወይም እርካታ ሊኖር ይችላል። ያ አይኖራቸውም። ውስጣቸው በቃ በግድ ነው ተነስተው ስራ የሚገቡት። ስራቸውን በደንብ ኢፌክቲቭሊ ይሰራሉ። ከዛ በኋላ ተመልሰው ቤት ሲገቡ ግን ያ ዲስፔር፣ ያ ይሄ ውስጣቸው ላይ ያለው የመከፋት፣ የማዘን፣ የመደበቱ ስሜት እንደተቀመጠ ነው የሚጠብቃቸው። ሶ ምንድነው አንዳንድ ጊዜ ምን በማድረግ ይሸፍኑታል? እነዚህ ሰዎች ምንድነው የሚያደርጉት? በጣም ኢፌክቲቭ ለመሆን ይሞክራሉ፣ ወይም ደግሞ ስራቸው ላይ በጣም ኤክሴል ለማድረግ ፐርፌክሽኒስት ይሆኑብናል። ላይክ ስራቸው ላይ እያንዳንዷን ነገር በቃ በደንብ ሰካክተው ይሰራሉ። ምክንያቱም ዴይ ነው ከዚህ ፊሊንግ ጋር ረጅም ጊዜ ይኖራሉ። ይሄም ነው አንደኛም ሃይ ፈንክሽኒንግ የሚያስደርጋቸው ምንድነው? ከጊዜ በኋላ የራሳቸው የሆነ ኮፒንግ ሜካኒዝም ወይም ከዛ ስሜት ጋር ከዲፕሬሽኑ ጋር ከዲስፔሩ ጋር አብረው እንዴት ማስተናገድ እንዳለባቸው የራሳቸው የሆነ መንገድ ይገነባሉ። ስቲል እንደ ሰው የኛ ላይፍ ስታይል አይ በቃ ዲፕሬስድ ነኝ ሜንታል ሄልዝ ዴይ ልውሰድ የሚል ስራ የሚፈቅድልን አሁን ካልሆነ አለ እንዴ? ኖ ዛሬ ሱቄ ልዝጋ ሜንታል ሄልዝ ዴይ ያስፈልገኛል ማለት ብዙ አይፈቅድልንም ማለት። አንድ ወር ማረፍ አለብኝ፣ አንድ ወር ብሬክ መውሰድ አለብኝ ብንል አንድ ወር ላይ ቤት ኪራይ አትክፈል የሚለን አከራያለን እንዴ? የለንም። ሰው ዊ ሃቭ ቱ ግዴታ ዊ ሃቭ ቱ ቢ አክቲቭ ዊ ሃቭ ቱ ወርክ። ስለዚህ ግዴታ መስራት ስላለባቸው ነው እነዛም ሰዎች ተነስተው ይሰራሉ፣ ከኛ ጋር አክቲቭ ይሆናሉ። ሶ ቤተሰብም ድግስ ምናምን ኖሮ ሲጠራቸው ኖ ሲባሉ ቤተሰቦቻችንም ደግሞ ትተን መቅረት አንችልም። ሶ ተነስተው ይሄዳሉ። ከልጆቻቸውም ጋር ጊዜ ማሳለፍ ካለባቸው ያሳልፋሉ። ግን እነዛ ሰዎች ውስጥ ምንድን የለም ከላይፍ ኤክስፔክት የምናደርገው አይነት ደስታ፣ ሰላም፣ ይሄ የውስጥ ሪሊፍ አይነት ነገር የላቸውም። ሶ ምንድነው ስቲል ሰፈር እያደረጉ ነው፣ የተሸፈነ ነው፣ የተደበቀ ነገር ነው ሰፈር እያደረጉ ያሉት። ለእነሱም ለውጭም ላለው ሰው ሰፈር እያደረጉ ያሉት ግን ምንድነው ስቲል እነዛ ችግሮች አሉ ማለት ነው። ሶ በብዛት እንግዲህ ሃይ ፈንክሽኒንግ ዲፕሬሽን ሲባል ላናውቀው እንችላለን። ግን ምን ይባላል? እንደ ተርም ስማይሊንግ ዲፕሬሽን ይባላል፣ ወይም ደግሞ ሃይ ኮምፐንሴት ያደርጋሉ። ስማይሊንግ ዲፕሬሽን ተርሙ የሚባለው ምንድነው? ያው እንዳልኳችሁ ክሊኒካል አይደለም፣ ግን ብዙ ጊዜ ይሄ ውስጡ ራሱ ላይ ላይፉ ላይ ስቃይ ያሳለፈ ሰው ወይም አቢዩዝን ያሳለፈ ሰው አይታችሁ ከሆነ በጣም ለሌሎች ሰዎች ኮምፐንሴት ማድረግ ይፈልጋል። እኔ ያለፍኩበትን ችግር ሌላ ሰው እንዲያልፍ አልፈልግም ይላሉ። ሶ እነሱ ውስጣቸው ሳድነስ ስላለ ያንን ሳድነስ ለሰው ማጋባት ስለማይፈልጉ በጣም ተጫዋቾች፣ በጣም አክቲቭ ሰዎች፣ በጣም ከሰው ጋር የሚግባቡ ስራቸው ላይ በጣም ፐርፌክት የሆኑ ሰዎች ይሆናሉ እና ስለማይታወቅ ከውጪ ስለማናየው ስማይሊንግ ዲፕሬሽን ይባላል። እየሳቁ እየተጫወቱ ጥሩ አክት እያደረጉ ጥሩ አክቲቭ ሆነው ጥሩ ሶሻል ላይፍ እያላቸው ግን እነሱ ስቲል they are depressed ነው። ይሄኔ እኛ ጠዋት 2 ሰዓት አንድ ሰው ቢሮ ሲገባ ከ11 ሰዓት እስከ 12 ሰዓት ከአልጋው ለመነሳት ምን ያህል እንደፈጀበት እኛ አናውቅም። ያ ሰው ግን ስትራግል አድርጎ ነው። ከዚህ አንድ ክላይንት ምን ብላኛለች? ዲፕሬሽን ያላት ክላይንት ቴራፒ ሰራ እላይ ላይ ትላለች፣ ጧት ልነሳ ስል ወፍራም ጉም ይሄ እንትና ክላውድ አለ አይደል? ወፍራም ጉም እላይ ላይ የተኛ ነው የሚመስለኝ። በቃ ያንን ነገር እንዲህ ብዬ ተነስቼ እስከምወጣ እስከምነቃ እግሬ መሬቱን እስከሚነካ ድረስ በጣም ነው የሚከብደኝ።
ያቺ ጧት ያለችኝ ስትራግል በቃ በህይወትና በሞት መካከል ስትራግል እንደማደርግ ነው ፊልም ማድረገው። ልክ ተነስቼ ከወጣሁ በኋላ አክቲቭ ነኝ። በቃ ስራዬን እሰራለሁ፣ ኤቭሪቲንግ ማድረግ ያለብኝን ነገር አደርጋለሁ። ግን ብቻዬን የምሆንባት ሞመንት፣ ከራሴ ጋር የማወራባት ሞመንት፣ ያቺ ሞመንት ስለሆነች በጣም ትከብደኛለች ብላኛለች። እኛ ያንን እናየዋለን እንዴ? ከኛ ጋር አብረው የሚኖሩን ሰዎች ከኛ ጋር ዴይ ቱ ዴይ የምናውቃቸው እንዴ ይሄማ ቤስት ፍሬንዴ ነው እኔማ አይዋሸኝም ምናምን የምንለው ሰው እኮ ውስጡ ይሄኔ ቤቱ ምን ያህል ስትራግል እንደሚያደርግ አናውቅም። ቅድም እንዳልኳቸው የፈንክሽኒንግ ስለሆኑ ደግሞ እንዲህ እየሰራ ከኔ በለጠ ፕሮጀክት የሚሰራው እኮ እሱ ነው። ከኔ በለጠ እኮ ትሬኒንግ ዲሊቨር የሚያደርገው እሱ ነው። እንዴት ዲፕረስ ይሆናል እንላለን። ግን ስቲል ምንድነው ሰዎች ሰፈር እያደረጉ ነው። ሶ ዲስቲኒያ ያላቸው ወይም ረጅም ጊዜ የቆየ ዲፕሬሽን ያላቸው ሰዎች አሁን ኤፒሶድ ሲሆን የሆነ ሰዓት ይመጣል ትሪትም የመደረግ ኦፖርቹኒቲ ሊኖር ይችላል። በሰልፍ ሄልፕ ራሳቸውንም አግዘው ቢሆን ምናምን እነዛ ነገሮች አልፏል። ዲስቲኒያ ሲሆን ግን ረጅም ጊዜ ስለሚቆይ እንዳልኳችሁ ዲያግኖስ ራሱ ለማድረግ ዲስቲኒያ አትሊስት 2 ይርስ መቆየት አለበት ዲፕሬሽኑ እና የሚጠፋ ነገር እንዳልሆነ ፊል ማድረግ ይጀምራሉ። ይሄ this is part of my life ይሄ የኔ የህይወቴ አንድ አካል ነው። እኔ ሁሉ ጊዜ የተደበርኩ ለሰዎች ስሜት ራሱ በጣም የሰው ሙድ ማጠፋ ሰው ስለሆንኩኝ ለምን ለሰዎች በርደን ሆናለሁ? በቃ እንደዚህ ዛሬም ደብሮኛል ብል ነገም ደብሮኛል ማለት አይቀርም። አሁን ዛሬ ጓደኞቼ የሚያደርጉልኝ ነገር እኔ ነገ ሰፖርት አያደርገኝም፣ ሄልፕ አያደርገኝም። ስለዚህ ብላ ሰዎች ላይ በርደን ላለመሆን፣ ሰዎች ላይ ሸክም ላለመሆን ስሜቶቻቸውን ይደብቃሉ። ምክንያቱም ለምሳሌ ዛሬ ጉንፋን ያዘኝ ብለው የሆነ ሰው ነይ ዝንጅብል ልጋብዝሽ ምናምን ይለኝና አድናለሁ አይደል? ነገም ጉንፋን አይኖርብኝም። ግን ሁሉ ጊዜ የምታመም ከሆነ ሁሉ ጊዜ ያ ሰው ዝንጅብል ይጋብዘኛል የሆነ ሰዓት ላይ ሰውም ይደክማል። እኛ አንድ ጓደኛ አለችን 10 ጊዜ ምናምን የምታስነጥስና ለምደናት ይማርሽ እንኳን አንላት። ሰው ላይክ ስታስነጥስ 10 ጊዜ ምናምን ነውና ይማርሽ ብላችሁ አትጨርሱ ትደግማለች። ይማርሽ ብላችሁ ሰው እንደዛ ነው። ሰውም እየቆየ ሲል እንትኑን ራሱን እንለማመደውና አይ አመሏ ነው ተብሎ እንላለን። እኛም ራሱ አይደል ዛሬም ደብሮኛል፣ ነገም ደብሮኛል፣ ከነገ ወዲያም ደብሮኛል ስንል እሷ ሁሌ ነው የሚደብራት አይደል? ከዛ ሶሻል አይዞሌሽኑ ራሱ ይመጣል። አረ እሷ በቃ ብዙም ደስ አይላትም ብንጠራትም ብትቀር ይሻላል ምናምን ብሎ ሰውም ወደ ምን ይሄዳል? ወደ ማግለል። ምክንያቱም ሁሉ ጊዜ እንደዚህ ያለ ሰው ጭፍቅቅ ያለ ሰው ምናምን ብዙ ሰው ማሳተፍ አይፈልግም። ሶ ምን እየሆነ ይሄዳል? ሶሻል አይዞሌሽኑ እንዳይመጣ ሲሉ ስሜቶቻቸው ምን ማድረግ ይጀምራሉ? ክላውድ እያደረጉት፣ እየሸፈኑት፣ እየደበቁት መሄድ ይጀምራሉ።